ሰላም ሰላም፣ ጤና ይስጥልን ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ እስኪ ሰብስክራይብ ማድረግ ቤተሰብ ነው። ቅንነት ክፍል 64 ተለቋል። እንግዲህ ቤተሰብ ኤፍራታ ለናታን ክብሯን ሰጠች ማለት ነው። እንግዲህ በዚህ አጋጣሚ ምንም እንዳላደረጓት አወቀች ማለት ነው። እንግዲህ እሷ የምታሰበችው ከዚህ በፊት አደንዝዣት ሲወስዷት ስለነበረ እንደተደፈረች ነበረ የምታውቀው። አሁን ላይ ግን ንጹሕ ስለሆነች ምንም ነገር እንዳልተነካች አወቀች ማለት ነው። እንግዲህ ኤፍራታ ያፌትን ልታገባው ወስናለች ማለት ነው። ኤዋን እንግዲህ ፖሊስ እንደሆነችም ነገረቻት። ልትረዳትም ፈቃደኛ ነበረች። ኤፍራታ ግን ፈቃደኛ አልነበረችም። እኔ ከዚህ በኋላ ከእናንተ ጋር መስራት አልፈልግም፣ እሱ የሚወደድ ሰው አይደለም ወይ ወልጄዋለሁ፣ ስለዚህ እሱ ሊያገባ ነው እርግጠኛ ሆና ነገረችው። እንግዲህ እሷም ደግሞ ኤዋንም ደግሞ እንዳስፈራራት በሆነ ነገር እንዳስፈራራት ስላወቀች ልርዳሽ ንገሪኝ፣ በምን አስፈራርቶሽ ነው? ለምንድን ነው እሱን ለማግባት የወሰንሽው? እያለችው ነበር። ኤፍራታ የፈራችው ያፌትን ሳይሆን ከያፌት ቀድሞ ናታንን እስር ቤት ያስገቡታል ብላ ስለፈራች ነው። እንግዲህ ለኤዋን ምንም ነገር አልነገረቻትም። እንግዲህ እሷም ምንም ማድረግ አልቻለችም። ከዚህ ውጭ ከክፍል ውጭ ብቻ ይሆናለሁ ብላ እሷም ከአጠገቧ አራቀቻት። እንግዲህ ኤዋን ደግሞ መንገድ እየፈላለገች ነው። ኤፍራታ ግን ለኤዋን ብትነግራት ጥሩ ነበረ። ያው በሆነ መንገድ ልትረዳት ትችል ነበረ። ያው ለጊዜው ብታሰርም የሆነ ጊዜ በኋላ እውነታው ሲታወቅ ከዛ ማውጣቱ አይቀርም ነበር። እንግዲህ ሰውዬ በሕይወት አለ አልሞተም፣ ያ ሰው ሲፈላለግ መገኘቱ አይቀርም። ያፌት እጁ ረጅም ነው። በብዙ መንገድ እሱን እዛ ለማቆየት መንገድ አያጣም ለማለት ነው እንጂ እውነት ስላለው ያ ሰውዬ ስላልሞተ ከዛም ቢታሰርም ማውጣቱ አይቀርም ነበር። እንግዲህ ኤፍራታ ለያፌት ራሷን አሳልፋ ልትሰጥ ነው ማለት ነው። እንግዲህ ናታንን ለማዳን ስትል አሁን ላይ በባለፈው ክፍል እንዳየ ነው እኔ አልወድም፣ ሌላ ሰው ማፈቅረዋል፣ ከዚህ በኋላ ከኔ ራቅ ብለዋለች። ናታን እንግዲህ ልቡ ተሰብሯል። እንዴት እንደዚህ ትለኛለች ያለ እንግዲህ መጠጥ እየጠጣ ነበረ። በጣም ነው የሚያሳዝነው። ናታን እንግዲህ ልቡ ተሰብሯል። ኤፍራታም እንደዛ ናት ማለት ነው። እንግዲህ ኤፍራታም ናታንን ለማዳን ስትል ብቻ ነው ያፌትን ለማግባት የወሰነችው። እንግዲህ ኤዋን ትረዳው ነበረ ሌላ ሰው። አሁን ላይ ደግሞ ማንም አጠገቧ የለም። ሲሆንም ብትሆን ፊት ነስታታለች። አሁን ላይ እንደውም ጭራሽኑ በጣም ጣልታታለች ማለት ነው። እንግዲህ በሷ ምክንያት ነው የቤታችን የተወረሰው፣ ንብረታችን ሁሉ ነገር ያጣ ነው በሷ ምክንያት ነው እያለች ነው። እንግዲህ እሷ ለወንድሜ የምትገባ ሴት አይደለችም እያለች እሷም በጣም እንዳይዛታለች። አሁን ላይ ደግሞ ከቤዛ ጋር አንድ ሆኖ ደግሞ ኤፍራታ በጣም ትጎዳለች ማለት ነው። እንግዲህ አሁን ላይ ኤፍራታ ቤዛንም ከእስር ቤት ሊያስወጣት ነው፣ ኤፍራታንም ሊያገባት ነው። ናታንን ደግሞ ጭራሹን የባሰ እንዲጎዳ የሚያደርግ በእነሱ ቤት ውስጥ ሊያገባት ነው። እንግዲህ በእነሱ ቤት ውስጥ የሱ በፊት እጩኛ የሆነችው ሊያገባት ነው። እንግዲህ በጣም ልብ የሚሰብር ነገር ነው። ናታን እንግዲህ በጣም ነው የሚያሳዝነው። አሁን ላይ ኤዋን ካላስቆመችው በስተቀር እና ኤፍራታን ያገባታል ማለት ነው። እንግዲህ ኤፍራታን ደግሞ ካገባችው በዛ ላይ ደግሞ ኤፍራታ አሁን ላይ ከናታን ጋር አብሮ አድሯል ማለት ነው። ከናታን ጋር አብሮ አድሯል። እንግዲህ ክብሯን የሰጠችው ለናታን ነው። እንግዲህ ለምትወደው ሰው ማለት ነው። በዚህ አጋጣሚ ኤፍራታ ካረገዘች የናታን ልጅ ያሳድጋል ማለት ነው። እንግዲህ ያፌት ያው እንደ ሀሳብ ኤፍራታ በዚህ አጋጣሚ የምታረግዝ ከሆነ ኤዋን ይህን ነገር ለማስቆም ካልቻለች ኤፍራትን ያገባታል። የሚያሳድገው ደግሞ
ናታን ልጅ ነው ማለት ነው። ናታንና ያፌት ወንድማማቾች ናቸው። እንግዲህ አስባግቷል ምን አልደብቃል። አሁን እንግዲህ ለሉሊት ደግሞ ምን ሆነሽ ነው ስትላት እንግዲህ ፍቅረኛዬ አልፈልግሽም አለኝ እሱ ነው እንደዚህ ያናደደኝ ብላ ማለት ነው። እንግዲህ የሆነ ሀሳብ እንድትሰጣት ፈልጋ ነው የሰይጣናዊ ሀሳብ አታጣም ብላ እንግዲህ ለሷ ደግሞ ፍቅረኛዬ ሌላ ሴት ሊያገባ ነው እኔን ትቶ ብላ ነገረችው። እንግዲህ እኔ አንድ ሀሳብ አላጣም ሀሳብ አመጣልሻለሁ ብላታለች። እንግዲህ ሉሊት አንድ ሀሳብ ካመጣችለት ወይ የሆነ መንገድ አታጣም ብዬ ተስፋ አደርጋለሁ። ያፌት እንግዲህ በኢዋን በሆነ መንገድ ልታጠምደው ፈልጋ ነበረ። እሱ ግን አልተቻለም። ቀድሞ ሁሉም ነገር ጨርሷል። ሌላው እንግዲህ ገኒነት ገኒ ደግሞ ለይፉ በጣም ስለምትጨነቅ ያው እናቷ ናት እስካሁን ድረስ ምንም የነገረችው ነገር የለም። ኤፍራታ እንግዲህ ገኒ ማንሽ አንቺ ለምንድን ነው እንደዚህ የምትጨነቅልኝ? ከሁሉ ሰው ለይተሽ ለምን ለኔ ብቻ እንደዚህ የምትጨነቅልኝ እያለቻት ነው። አንቺ ማንሽ ለምንስ እዚህ ገባሽ? እንግዲህ በባለፈው ሆን ጥርጣሬ ስላሳደረችበት የሆነ ነገር በውስጥ አመጣላት። እንግዲህ እናቴ ነሽ ነው ወይ አንቺ ለምንድን ነው ልጅሽን እዛ ጥለሽ ለምን እዚህ መግባት ቻልሽ? እኔ ለስራ ብቻ ነው እዚህ የመጣሁት ብር ለማገኘት ብዬ ነው ብላታለች። እንግዲህ ገኒ በጣም ደንግጣለች። እስካሁን ድረስ ብትነግራት ጥሩ ነበረ። አሁን ላይ ደግሞ ነገሮቹ ራሱ እየተባላሹ ነው ማለት ነው። አሁንም ሳይውል ሳያድር ብትነግራት ጥሩ ነው ነበረ። እንግዲህ ገኒ እስካሁን ድረስ ዝም ብላለች ማለት ነው። ውድ ቤተሰቦቼ ሰላም ሁኑልኝ። አመሰግናለሁ። ሰብስክራይብ ላይክ ያደረጋችሁ